ዓለም አሁን በቀጭን ክር ላይም ተንጠልጥላም ትገኛለች። በመካከለኛው ምስራቅ የሚታየው ውጥረት የሁለቱ ሀገራት ግጭት ብቻ መሆኑን አክትሟል። አሜሪካ ከኢራን ጋር ጦርነት ውስጥ ብትገባ ሩሲያና ቻይና እያዘጋጁት አስደንጋጭ ማስተር ፕላን፣ እንዲሁም ደግሞ በአሜሪካና በእስራኤል በዝግ ምን ተመካከሩ? በዋሽንግተንና ቴህራን መካከልም ጦርነት ቢፈነዳ የኃይል ሚዛኑ ምን ይመስላል? ቤጂንግና ሞስኮ ይህንን ቀውስ ለራሳቸው የዓለምን የበላይነት እንዴት ሊጠቀሙበት ሳቀዱ? የኢራን ቀጣይ እጣ ፈንታ ምን ሊሆን ይችላል? እናስ በመጨረሻው የዓለም ትልቁ ስጋትና ብቸኛው የተስፋ ጭላንጭልስ ምንድን ነው? የሚሉትን ወቅታዊ መረጃዎችን አስደግፈን እንመለከታለን። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ እየጋበዝን ለቻናላችን አዲስ ሆናችሁ ሰብስክራይብ እንድታደርጉ እየጋበዝን ወደ ዝግጅታችን እናልፋለን። B-52J modernization program could ultimately push the Pentagon to purchase even more B-21 bombers. ከቅርብ ጊዜ ወዲህ በአሜሪካ የብሔራዊ ደህንነትና አማካሪዎች በእስራኤል ከፍተኛ የጦር መኮንኖች እንዲሁም ደግሞ የሞሳድ ኃላፊዎች መካከል የሚደረጉት ሚስጥራዊ ስብሰባዎች ቁጥራቸውም እየጨመረ ነው። ከነዚህ ስብሰባዎችም ዋና አጀንዳ አንድና አንድ ነው። የኢራንን የኑክሌር ፕሮግራም እና የውክልና ጦርነት እንዴት እንክተው የሚል ነው። እስራኤል ኢራንን የኑክሌር ቦምብ ለማምረት የሚያስችላትም የመጨረሻ ደረጃ ላይ እንደደረሰችም ታምናለች። ዓለም አቀፉ የአቶሚክ ኢነርጂም IAEA ባወጣው ሪፖርት መሰረትም ኢራን ዩራኒየሙን እስከ 60 በመቶ አበልጽጋለች። ይህ ደግሞ ለጦር መሳሪያ ከሚያስፈልገው 90 በመቶ ለመድረስ የጥቂት ቀናት ሳምንታት ብቻ እንደሚቀራትም የሚያሳይ ነው። በእነዚህ ሚስጥራዊ ስብሰባዎችን አሜሪካና እስራኤል ሁለት አማራጮችን አስቀምጣለች። ፕላን ኤ በኢኮኖሚ ማዕቀብና በሳይበር ጥቃት እንደ ስኔቲክስ አይነትም የኢራን ፕሮግራምን ማሸብረክ። ፕላን 2 ደግሞ ወታደራዊ እርምጃ የእስራኤልን የኢራንን የኑክሌር ጣቢያዎች እንደ ናታንዝ እና ፎርዶ ያሉትንም በኤፍ35 የጦር ጀቶች በመምታት የሚያስችላትን የጋራ ጦር ልምምዶች ከአሜሪካ ጋር ማድረግ ጀምራለች። ነገር ግን በአሜሪካ በአሁኑ ሰዓት ቀጥተኛ ጦርነት አትፈልግም። ምክንያቱም በዩክሬንና በታይዋን ጉዳይ ተወጥራለች። በእስራኤል በበኩላ የህልውና ስጋት ስለሆነባት አሜሪካንን ወደዚህ ጦርነት እንድትገባ እየገፋፋችም ትገኛለች። የኢራኑ ፕላስቲክ ሚሳኤሎች የአሜሪካን አውሮፕላን ተሸካሚ መርከቦች በመካከለኛው ምስራቅ የሆርሙዝ ስሪት ካርታዎች ድንገት ነገ አሜሪካ ቀጥተኛ ጦርነት ውስጥ ቢገቡ ምን ይፈጠራል? አሜሪካ በዓለም ቁጥር 1 የጦር ኃይል ባለቤት ስትሆን ኢራን ደግሞ በመካከለኛው ምስራቅ እጅግ ግዙፍ የሆነ የሚሳኤልና የድሮን ክምችት ያላት ሀገር ነች። ጦርነቱ ፊት ለፊት የሚደረግ ሳይሆን የተመጣጠነ ያልሆነ ነው የሚሆነው። የሆርሙዝ ባህረ ሰላጤ መዘጋት ምናልባትም የዓለማችን 20 በመቶ የነዳጅ አቅርቦትን የሚያልፈውም በዚህ ጠባብ የባህር በር ላይ ነው። ኢራን ይህንን በር ከዘጋቸው የነዳጅ ዋጋ በአንድ በርሜል ከ$150 በላይም ሊወጣ ይችላል። ይህ ደግሞ ዓለምን ወደ ከፋ የኢኮኖሚ ድቀት ውስጥም ያስገባል። ምናልባትም የውክልና ጦርነት ኢራን በሊባኖስ፣ ሄዝቦላ በየመን፣ ሁቲዎች በጋዛ፣ ሐማስና በኢራቅ ሶሪያ ያሉ ሚሊሻዎችን በማንቀሳቀስ በአካባቢው ባሉ የአሜሪካ ቤዞች እና በእስራኤል ላይ የሮኬት ዝናብ ታዘንባለች። አሜሪካ በበኩሏ አየር ኃይሏን በመጠቀም የኢራን የጦር ሰፈሮችን በኒውክሌር ጣቢያዎችና የነዳጅ መውጫዎችን በደቂቃዎች ውስጥ አመድም ልታደርግ ትችላለች። ነገር ግን ኢራን በመሬት ጦር ወሮ መቆጣጠር ከጂኦግራፊያዊ አቀማመጥ ተራራ በመሆኗና የህዝብ ብዛቷም አንጻር ከአፍጋኒስታን፣ ኢራቅ በ10 እጥፍም የሚከብድም ቅዠት ነው የሚሆነው። አሜሪካና ኢራን ጦርነት ውስጥ መግባታቸው በጉጉት የሚጠብቁት ሁለቱ ትላልቅ ኃይሎች አሉ፣ ሩሲያና ቻይና። ለምን? ምክንያቱም የአሜሪካን አይን ከነሱ ቀጠና ወደ መካከለኛው ምስራቅ እንዲዞር ስለሚፈልጉ ነው። የቻይና እቅድ ቻይና ከኢራን ጋርም የ25 ዓመት የ$400 ቢሊዮን ስትራቴጂካዊ ስምምነትም ተፈራርማለች። ቻይና የኢራን ትልቁ የነዳጅ ገዢ ነች። አሜሪካ በመካከለኛው ምስራቅ ጦርነት ውስጥ ከተዘፈቀች የፔንታጎን ትኩረትም የጦር መሳሪያ አቅርቦት ወደዚያ ያምራል። ይህ ለቻይና ምን ዕድል ይዞላት ይመጣል? ታይዋን የመውረር ታሪካዊ አጋጣሚውን ቻይና አሜሪካ በሁለት ሀገራት መካከለኛው ምስራቅና በፓሲፊክ ጦርነት ማካሄድም እንደማትችልም ጠንቅቃም ታውቃለች። በተጨማሪም ቻይና በብሪክስ በኩልም ዶላር ከነዳጅ ግብይት የማስወጣትን ስራዋን ታፋጥንበታለች።
ምናልባትም የሩሲያ እቅድ ለቭላዲሚር ፑቲን የአሜሪካና ኢራን ጦርነት ትልቅ የሎተሪ ጣንም ይሆንላቸው። የነዳጅ ዋጋ ወደ መካከለኛው ምስራቅ ከታመሰ የነዳጅ ዋጋ ይቀንሳል። ሩሲያ ደግሞ ነዳጅ ሻጭ በመሆኗ የዩክሬን ጦርነት ፋይናንስም ለማሳደግ የሚያስችል በቂ ዶላርን ታገኛለች። የጦር መሳሪያ ትስስር ኢራን ለሩሲያ የሻይድ ድሮኖችን እያቀረበች ነው። ሩሲያ በምላሹ ለኢራን የላቁ ኤስዩ 35 የጦር ጀቶችና ኤስ-400 የአየር መከላከያ ስርዓቶችን ልትሰጣትም ትችላለች። ይህ ደግሞ የአሜሪካና የእስራኤል የአየርን ጥቃት እጅግም ፈታኝ ሊያደርገውም ይችላል። በአሜሪካና ለዩክሬን የምትሰጠው ትኩረት በመቀነስም ወደ እስራኤልና መካከለኛው ምስራቅም ታዞራለች። ባጭሩ ሩሲያና ቻይና ኢራን እንደ መከላከያን በመጠቀም የአሜሪካንን የዓለም የበላይነት የመጨረሻ ምዕራፍም እየጻፉትም የሚገኙ ይመስላል። ክፍል 4 ወይም ደግሞ አራተኛ ሊሆን የሚችለው የኢራን ቀጣይ ዕጣ ፈንታ ምን ሊሆን ነው? አንደኛው ሁኔታ የውስጥ ውድቀት። የኢራን ኢኮኖሚያዊ በአሜሪካ ማዕቀብ ምክንያት እጅግም ተዳክማለች። የዋጋ ግሽፈቱ ከ40 በላይም ነው። ወጣቱ ትውልድ በስርዓቱ ላይ እምነትም አጥቷል። በቅርቡ በማሳላ አሚኒ ሞት ምክንያትም የተነሳው ተቃውሞ የምናስታውሰው ነው። ጦርነት ከተነሳ የተከማቸ የህዝብ ብሶት ፈንድቶም አገዛዙ ከውስጥም ሊያፈራርሰውም ይችላል የሚልም ትንታኔዎች በስፋት አሉ። ሁለተኛው ሁኔታ ደግሞ የኃይል ሽግግር ነው። የኢራን መንግስት በቀላሉ የሚወድቅ አይደለም። አሁን የብሪክስና የሻንጋይ የትብብር ድርጅትም ኤስኦሲ አባልም ሆናለች። ከሩሲያና ቻይና ጋር ያላትን ጥምረትም የኢኮኖሚና ወታደራዊ ከለላ ይሰጣታል ማለት ነው። በተጨማሪም የኑክሌር መሳሪያ ባለቤት ከሆነች ሰሜን ኮሪያ አሜሪካን እንደምትፈራት ሁሉ ኢራንም የማትነካ ሀገርም ያደርጋታል። አሁን ያለው የኢራን አመራር ኢልማም ይህንን ነው። የኑክሌር ዣንጥላ ከለላ ማግኘት። ይህ ሁሉ የጂኦፖለቲካ ትኩሳት ለዓለም የሚሰጠው ስጋትና ተስፋ ምንድን ነው? ምናልባትም ግጭቱ በመካከለኛው ምስራቅ አልፎ ኔቶን፣ ሩሲያ፣ ቻይናን በቀጥታ የሚያሳትፍ ከሆነ ዓለም ወደ ዩክሬን ጦርነት ልታመራም ትችላለች። የኢኮኖሚ ቀውሱ፣ የነዳጅ አቅርቦት መስተጓጎል በአፍሪካና ታዳጊ ሀገራት ላይ የከፋ የኑሮ ውድነትን፣ የረሃብ አደጋንም ሊያመጣ ይችላል። ተስፋውን ምናልባትም የጋራ ጥፋትና ፍርሃትም ነው። አንደኛ፣ ሁሉም ሀገራት ጦርነቱን ቢያሸንፉም እንኳን የሚከፍሉት ዋጋ የከፋ መሆኑን ያውቃሉ። አሜሪካ ኢኮኖሚዋን ለማዳን ትፈልጋለች። ኢራን አገዛዟንም ማስቀጠልም ትፈልጋለች። ስለዚህ ሁለቱም በዲፕሎማሲያዊ በኦማንና ኳታር አሸማጋይነት የኋሊት ንግግሮቻቸውንም እያደረጉም ይገኛሉ። አዲሱ የኃይል ሚዛን መፈጠር በተለይም ዓለም በአንድ ኃይል ስር መተዳደር ወጥታ ሚዛኑን የጠበቀ ቻይና፣ ሩሲያ፣ አሜሪካ፣ ብሪክስ የኃይል ክፍፍሎች ካለው አንዱ ሌላውን ስለሚፈራ ጠቅላላ ጦርነት ላይ ነሳም የሚችልበት አጋጣሚ አለ። የአሜሪካና የእስራኤል ምስጢራዊ ስብሰባዎች፣ የኢራን ጦርነት ስጋት እንዲሁም የሩሲያና የቻይና ስልታዊ ቼዝ ጨዋታዎችን የሚያሳየን አንድ ግን ሀቅ አለ። የዓለምን የፖለቲካ ካርታ እየቀየረው ነው። ትናንት የነበረው የአሜሪካ ፍጹማዊ የበላይነት ዛሬ በምስራቆቹ እየተገዳደረ ነው። የኢራን ዕጣ ፈንታ በያዘችው የኑክሌር ዩራኒየም እና ከቻይና ሩሲያ ጋር በፈጠረችው ጥምረት የሚወሰን ይሆናል። ዓለም ከውጥረት ወደ ሰላም ወይስ ወደ ከፋ ጦርነት የምታመራ ይሆናል? ጊዜ የሚመልሰው ይሆናል። እናንተስ ምን ታስባላችሁ? አሜሪካና ኢራን ቀጥተኛ ጦርነት ውስጥ ይገባሉ ብላችሁስ ታምናላችሁ? ወይስ ቻይናና ሩሲያ ሆን ብለው እያባባሱት ነው? ሐሳባችሁን በኮሜንት ሴክሽን ላይ ያስቀምጡልን። ይህንን ትንታኔ ጠቃሚ ሆኖ ካገኛችሁትም ቪዲዮን ላይክ ማድረጋችሁን አትዘንጉ። ለቻናላችን አዲስ ሆናችሁ ይህን ትንታኔ ጠቃሚ ሆኖ ካገኛችሁትም ቪዲዮን ላይክ ማድረግም አትዘንጉ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን እንደነዚህ አይነት የዓለምን የፖለቲካ ትንታኔዎች በፍጥነት ታገኛላችሁ። አብራችሁን ስለነበራችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እየጠየቅን ዝግጅታችን በዚህ እናበቃለን። ሰላም፣ ጤና፣ ፍቅር ለዓለማችን።